ሳሎን የነበረው ነው ይሄ። በተለይ በዘጠናዎቹ ከነ ኤልያስ መልካ ጋር ስሙ አብሮ የሚነሳ ሰው ነው ዳዊት ጥላሁን። መነሻው ከቸርች ቢሆንም ነገር ግን ደግሞ እስካሁን ድረስ በሙዚቃ ህይወት ውስጥ ያለ ምርጥ አቀናባሪ ነው። ከቴዲ አፍሮ ጋር ቀነኒሳ የሚለውን ተወዳጅ ሙዚቃ በአጭር ሰዓታት ውስጥ አቀናብሮ ለህዝብ ያበቃው ይህ እንቁ አቀናባሪ ነው። እንደዚሁም የዘገሊላ ዕለት፣ አንቺ ኩብል ከመከሜ፣ እኔስ ቻልኩት የሚለውን የአብዱልኪያርን እንደዚሁም ለዓለማየሁ ሂርጶን ጨምሮ በተለይ ያስተሰርያል የቴዲ አፍሮ ሙዚቃ ላይ እንግዲህ በርከት ያሉ ሙዚቃዎችን ለመስራት የቻለ ምርጥ አቀናባሪ ነው። እንግዲህ ታዲያ ይሄ አቀናባሪ ከ3 ዓመት በፊት በደማቅ ስነ ስርዓት ካገባት ባለቤቱ ጽዮን ተፈሪ ጋር ያለውን ጋብቻ በከፍተኛ ውዝግብ ማጠናቀቁን የሚያሳይ ቪዲዮ አጋርቷል። አቀናባሪው በማህበራዊ ሚዲያ ገጹ ላይ በለቀቀውና አነጋጋሪ በሆነው በዚህ ቪዲዮ የሰርግ ፎቶግራፎቻቸውን ማስታወሻዎችንና የተለያዩ የፍቅር ስጦታዎችን ወደ ቆሻሻ መጣያ ሲጨምር ይታያል። ዳዊት በቪዲዮ ላይ በሚያሰማው ንግግሩ ትዳሩን ወይም አብሮነቱን ድራማና ፊልም ሲል የገለጸ ሲሆን አሁን ወደ አክሽንም ተግባር እንደገባ በመግለጽ ንብረቶቹን ሲያስወግድ ተደምጧል። በቪዲዮ ላይ ዳዊት የሰርግ ፎቶዎችንና በላያቸው ላይ ያሉ ዩ አር ማይ ላይፍ አንቺ ህይወቴ ነሽ የሚሉ ጽሁፎችን ያረፉበትን የፍቅር ጊዜ ስጦታዎች እየያዘ ሲናገር የነበረውን ጊዜ እንደ መድረክ ትወና ወይም ድራማ ቆጥሮታል። ስለነበረን የድራማ ጊዜ እያመሰገንን ይሄ ቆሻሻ መጣያችን ነው፣ እኛ ደግሞ የድራማ ሰዎች አይደለንምና ወደ አክሽን እንገባለን በማለት ቀድሞ ሳሎን ተሰቅለው የነበሩ የሰርግ ፎቶዎችን ከፌስታል እያወጣ ወደ ቆሻሻ ሲጨምር ይታያል። ዳዊት በንግግሩ ውስጥ የተጠቀመው ከባድ ንጽጽር የሰዎችን መለወጥ የተመለከተ ነው። በተፈጥሮ ሳይንስ ፊዚካል ቼንጅ ወይም ፊዚካላዊ ለውጥ የምንለው የንጥረ ነገሮች ማንነት ሳይቀር ቅርጽ ብቻ ሲቀየር ሲሆን ኬሚካል ቼንጅ ኬሚካላዊ ለውጥ የምንለው ግን የንጥረ ነገሩ ማንነት ሙሉ በሙሉ ተቀይሮ ወደ ሌላ አዲስ ባህሪ ሲለወጥ ነው። ዳዊት ይህንን ጽንሰ ሐሳብ በመጠቀም ባለቤቱን ሙሉ በሙሉና በማይመለስ ሁኔታ ተለውጣለች በሚል መንፈስ እንዲህ ብሏል። የሰው ልጅ በፊዚካል ሳይሆን እኛ እንደምናውቀው የሰው ልጅ የሚለወጠው በፊዚካል ቼንጅ ነው። የሰው ልጅ ኬሚካል ቼንጅ ይለወጣል ማለት ግን በሚገርም ሁኔታ በድንቅ ድራማ ስላሳያችሁን እያመሰግንን መቃብራችሁን እዚህ ፈጽመናል። ይሄ ድርጊትና ንግግር ጥንዶቹ በከባድ አለመግባባት ውስጥ እንዳለፉና ዳዊትም ግንኙነቱን ሙሉ በሙሉ እንዳቆመ የሚገልጽ ነው ማለት ነው። በዚህ ብቻ አይደለም እንግዲህ ዳዊት ከዚህ በፊት የነበሩትን 2 ትዳሮች አንድ ላይ እንግዲህ 3 ትዳር መስርቶ እንደነበረ ይታወቃል በተለያዩ ጊዜያት። እንደውም ቀደም ሲል አጋሩ የነበረችው አንዷ አብዛኞቻችሁ የምታውቋት በተለይ በቲክታክ ላይ እንግዲህ በፖለቲካ አተያይቷ አነጋጋሪ የሆነችው ቤተልሔም ዳኛቸው ቅዳሜ ገበያን ነው። እንግዲህ ከሷ ጋር ትዳር መስርቶ እንደነበረና እንግዲህ ዝግጅት ሳያደርግ በአንድ ወቅት ከሀገር ውስጥ ተነሳስቶ ድንገት ወደ ውጪ እሷን አግብቶ እንደሄደ ጭምር ይናገራል። እንግዲህ ከዛ በኋላም በውጭ ሀገር ህይወቱን እንዳደረገና በዛው እንደሚኖር ነው የታወቀው። ነገር ግን ደግሞ በተደጋጋሚ እንደሚገልጸው በትዳር ህይወቱ በጣም የተፈተነ ሰው እንደሆነ ይናገራል ዳዊት። ምናልባት ይሄንን በተመለከተ አንድ ማብራሪያ ሰጥቷል። እስኪ እሱን ላስደምጣችሁ። ለምን ቀድሞ ምስስ ከተተኝ አንድ እኮ አይደለም ሰው ዘመኑን ሙሉ ሊከተታል። የመጀመሪያ ሚስት፣ ሁለተኛ ሚስት ሲኦል፣ ሶስተኛ ሚስት የሲኦል እናት፣ ሶስተኛም ለማግባት ሀሳብ አልነበረኝ። ለምን በዛን ሰዓት ማለት በጣም ከባድ ቁስል ላይ ነበር። ከ10 ዓመት በኋላ ሚስት ባገባ በእኔ ላይ በመከዳቴ በመጎዳቴ ላይ ተዳርጋ አለውልህ እያለች ነው። ይህን ሁሉ ያለ ምንም እኮ ነገር የለም። ባይዘወይ በእኔ አመለካከት ቅዱሳን ምን አለ መስላችሁ፣ በእኔ እምነት ይቅርታ አድርጉልኝ፣ እኔ ሀበሻ ነኝ፣ የሀበሻ ልጅ ነኝ፣ ኢትዮጵያ ነኝ። ግን ሜንታሊቲው ግን አልወደውም። ይሄ በቃ ዝም ብለህ ረግድል ዛር በለደዛ እኔ ባይዘው ልንገራችሁ፣ በጣም አመፃለኝ፣ ውስጤ ከባድ አመፃለኝ። ለእውነት ለሀቅ ከሆነ አፍንጫህን ላስ ብዬ ነው የምወጣው። ለምን ታንክ ይዞ አይወጣም? ግን ስንት ጊዜ ለቸርች ለምሳሌ ወንድዬ ለዜድን ታውቃታለህ? ዜድ እንደዛ አይነት የሆነ ሴት ጋብቻችንን ተብሎ ከዛ ከኢትዮጵያ ሆቴል ሲኦል፣ ሃኒሙን ሐዋሳ ሲኦል
ምንድን ነበር ያ ደግሞ የደፈረሰ ሐይቅ ያለበት ላንጋኖ ሲኦል ከላንጋኖ ተመልሰላችሁ ወይ በስመ አብ ኩባላ ረሰሸሪ ግን እኔ ምርጥ የተረገመ ዘር ነኝ ማለት ነው። ምርጥ እሱ ሁሉ አልፎ ሴትዮዋ በቃ አገባች ለማለት ለመባል ነው ያገባችሁ። ያ ታሪክ አልፎ ታውቃለህ አይደል እንዴ? እቺ ማመጣች ቤቴል የምትባለው ኦኬ፣ እሷ ፈጣን ነች በጣም በዛሬ ቤቲ እንትንን ምንም እንትን አታረግ። በቃ አልጋ ላይ በደንብ አክሴፕት ታደርጋለች። አክሴፕት ማድረግ ብቻ ሳይሆን በደንብ ነው የምታደርገው። ደስ ብሏት ወደ ሚተራ ከዛ በተረፈ ምንድን ነው ያለው? ይቅርታ አድርጉልኝ፣ ግልጽ ነው። እሺ ቤት ውስጥ አምቢሽን ትፈጥራለች። አምቢሲዮን በፍሬንቹ አምቢሽን በእንግሊዝ ትፈጥራለች። በቃ ፊትህን አይታ ዛሬ ምን እናድርግ ፈላፈላ ቡና ፈላፈላ አድርግ እንዲህ ምናምን የምትል ነገር አለ። የእሷ ችግሯ አንድና አንድ ውቃቢ አለባት። እነዛ የሆኑ ገንገበት እህተዋለች የሆነች በቃ ሀ በይ ስትባል በጎን ወደታች በአታረገ ቅርታርብል እንግዲህ እሱ እንደሚናገረው ከሆነ ይህ ዘረፋ የተካሄደበት ባለቤቱ እናትና በባለቤቱ አማካኝነት እንደሆነ ነው የሚገልጸው። ለዚህም እንግዲህ የመጨረሻ ውሳኔ ያለውን ያስተላለፈውን መልእክት ደግሞ ላስደምጣችሁ። ወንጀለኞቹ ቤተሰቦች ቁጭ ብለው ያዩ በደንብ አድርገው ትከሻ ለትከሻ ተቃቅፈው አቆምኩ ማለት አይደለም። ወይኔ ዳዊት ጥላሁን አይደለም ወይ እነሱ አይደሉም። በአሁኑ ሰዓት ታያላችሁ። ይቅርታ ለእናንተ ወገኖች አለ። እናንተ ዘራፊ፣ አንቺ ወሽካታ አሮጌት ልጅሽን እንዲያርገሽ ቀጥ አርገሽ አሰልጥነሽ እስር ቤት እንድትወል ያደረግሽ እንደገና አሁን ባለቀሳ በእንደዚህ አይነት ኮንዲሽን እኔን እስር ቤት ጥለሽኝ ፓስፖርትን ከያዝ ይበቃል ብለሽ ያን ሁሉ ታሪክ ፈጥረሽ ልጅሽ ልጇን አሳድጋ በዛ ሲስተም እናንተ በኢትዮጵያ መንግስት ፍርድ ስር ካልወደቃችሁ እኔ ዳዊት አይደለሁም። እንግዲህ እንደሰማችሁት ትንሽ ያለበት ሁኔታ በጣም አስቸጋሪ የሚባል ነው። በኃይለኛው ተበሳጭቶ ትላልቅ የሆኑ ረጃጅም የሆኑ ቪዲዮዎችን ነው ሲለቅ የነበረው ከ2 ሰዓት ከ3 ሰዓት በላይ የሆኑ ማለት ነው። ይሄ እንግዲህ በጣም በውጥረት ውስጥ መሆኑን በዚህ ሰዓት መረጋጋት እንዳለበት የሚያሳይ ነውና በአካባቢው ያላችሁ ሰዎች እንግዲህ እንድታግዙት ትንሽ ደስ አይልም ያለበት ሁኔታና የሰዎችን እርዳታ ይፈልጋል። ካልሆነ ግን እዚህ ላይ እንደውም ያልተጠቀምኳቸው ቃላቶችና ያልወሰድኳቸው ቪዲዮዎች አሉ እርምጃ እንደሚወስድ ጭምር እንግዲህ በኃይል ሲጠቅስ ነበርና ይሄ ደግሞ ለሱም እንግዲህ ሌሎቹም ጥሩ ስላልሆነ ምናልባት እንዲያስብበት ካልሆነ ደግሞ እንግዲህ በዙሪያው ያሉ ሰዎች ቀደም ብዬ እንዳልኩት ብዙ ሙዚቀኞች ይኖራሉ። በርካታ ናቸው እንግዲህ ቀደም ብዬ እንዳልኳችሁ እነ ይሁኔ በላይን ጨምሮ ትላልቅ የሚባሉ እነ ቴዲ አፍሮ እና አብቲያር ጭምር እንግዲህ የእነሱ ሙዚቃ የሰራ ሰው ነውና ዝም መባል የለበትም። እንግዲህ ሰዎች በተለያየ አጋጣሚ በህይወት መቼስ ስንኖር ቻሌንጆች ይገጥሙናል። ስለዚህ አሁን እሱ የሚገኝበት አጋጣሚ ደግሞ በዚህ ትልቅ በሆነ ችግር ውስጥ ነውና እባካችሁ በተለይ አርቲስቶች እንድትተባበሩት እንድታግዙት አደራ ለማለት እወዳለሁ። ይህንን በተመለከተ እንግዲህ ሌላ ቪዲዮ ደግሞ ካለ የተሻሻለም ነገር ካለ ምናልባትም የሀሳብ ለውጥ ጭምርም ካደረገ ወደ እናንተ የሚቀርብ ይሆናል። አድማጭ ተመልካቾች ስለሰማችሁኝ ከልብ አመሰግናለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንደዚሁም ቪዲዮውን ሼር እና ላይክ ማድረጋችሁን አትርሱ ለማለት እወዳለሁ። መልካም ቆይታ